ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከረማችሁ። ይህ በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ የምን አዲስ ፕሮግራማችን ነው። በዛሬው ፕሮግራማችን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2018 በጀት ዓመት ትኩረት ሰጥቶ ይሰራባቸው ከቆየው የሪፎርም ስራዎች ውስጥ አንዱ የሆነው ምቹ የስራ አካባቢ ከመፍጠር አንፃር ምን ተግባራት ተከናወኑ የሚለው ዝርዝር ቆይታ ከስታንዳርዳይዜሽን ዳይሬክቶሬት ጋር ያደረግነው ቆይታ ይዘንላችሁ የምንቀርብ ይሆናል። አብራችሁን ቆዩ። አዲስ አበባ ደንብ ማስከበር ባለስልጣን በዚህ በጀት ዓመት በጣም በርካታ የሪፎርም ተግባራትን ሲያከናውን እንደቆየ ይታወቃል። በተለይ የዚህ ሪፎርም ስራችን በተለይ በዚህ በጀት ዓመት ስናከናውን ላለፉት ዓመታት ተቋሙ ሲያከናውናቸው የነበሩ በጣም በርካታ የሪፎርም ስራዎቻችንን የበለጠ ወደ ስታንዳርድ ወደ ማምጣት ወደ ተሻለ ልኬት ውስጥ ሊያስገባ በሚችል ረገድ ሲሰሩ እንደነበሩ ይታወቃል ማለት ነው። በተለይ እነዚህ ሪፎርማችን በሁለት ካቴጎሪ ከፍለን ማየት እንችላለን። አንደኛ ከአገልግሎት አሰጣጣችን ጋር በተያያዘ የሰራናቸው ስራዎች ማለት ነው። ለምሳሌ እነኛ ተቋም ውስጥ አንድ ተገልጋይ ወደ ተቋማችን ሲመጣ የመጀመሪያው አገልግሎት ማግኘት የሚችለው በተቋማችን ውስጥ የግድ እዚህ መምጣት ሳያስፈልገው ቤቱ ሆኖ አገልግሎት ማግኘት የሚችልበት የተሻሉ ፕላትፎርሞችን ገንብተናል። እንግዲህ ይህን ስንል በዌብሳይታችን ላይ ስለ ተቋማችን ጥያቄ፣ ቅሬታ፣ አስተያየቱን ማቅረብ የሚችልበት ፕላትፎርም ገንብተናል። በተለያዩ ተቋማችን የሶሻል ሚዲያ አግባቦች በማስተዋወቅ የምንሰጣቸው የቅሬታ ማቅረቢያ ፕላትፎርሞች አሉ። በዛ ስርዓት ውስጥ ደግሞ እዛ ሆኖ ቅሬታ ማቅረብ ይችላል፣ ምላሽም ጭምር ማግኘት ይችላል። ከዛ ማሻገር ደግሞ እንደ ተቋም እዚህ መጥቻ አገልግሎት ማግኘት እፈልጋለሁ ብሎ ቢፈልግ አንድ ሰው በአንድ ማዕከል አገልግሎት መስጫ ስርዓትም ገንብተናል ማለት ነው። ስለዚህ ከባለጉዳይ ማስተናገጃ ስርዓት ጀምሮ ሰውየው ተገልግሎ ወይም ባለጉዳዩ ተገልግላ እስከምትወጣበት ያለበት ስርዓት ሁሉም በሲስተም በተደራጀ አግባብ ተመዝግቦ የመጣበት ጉዳዩ ስለመፈታቱ ወይም ጉዳዩ ደግሞ ወደ የሚመለከተው ሌላ አካል ስለመመራቱ ማግኘት የሚችልበት መረጃ የተደራጀበት አሰራር በማከለ መልኩ አገልግሎት መስጠት የምንችልበት ስርዓት የገነባንበት አንዱ ጥሩ አሰራራችን ነው ብለን የምንወስደው ማለት ነው። ሌላው ነገር ከተቋማት ጋር የሚኖርን የመረጃ ልውውጥና መሰል በውስጥ ለውስጥ ያሉ የመረጃ ልውውጣችንን ሙሉ ለሙሉ ከወረቀት ንክኪ ነፃ ያደረግንበት አሰራራችን ነው። ይህም ሲባል ማንም ሰው እንደ ተገልጋይ መጥቶ ወደ ተቋማችን በደብዳቤና በመሰል ጉዳይ አግባቦች አገልግሎት መጥቶ ቢፈልግ የመጣበትን ፐርፐዝ ከመጣበት ጊዜ አንስቶ ሙሉ ለሙሉ አገልግሎቱን እስከሚሰጠው አካል ድረስ ያለው በሙሉ በመረጃው ልውውጥ ስርዓቱ በቴክኖሎጂ መረጃ የተደረገበት አግባብ አለ ማለት ነው። ይህም ባለጉዳዩ ምናልባት ጉዳዩ ዛሬ እንኳን ማያልቅ ቢሆን በሚፈልግበት ጊዜ መጥተው አገልግሎቴ ምን ደረሰ ብሎ ቢፈልግ አንደኛ በተቋማችን የሶሻል ሚዲያ አግባቦች ከዛም ባሻገር እዚሁ በለሙ የቴክኖሎጂያችን መሰረተ ልማቶች መሰረት በማድረግ አገልግሎቱ ማንጋ በምን ደረጃ ላይ እንዳለም ጭምር ማግኘት የሚችልበት ምቹ ሁኔታ የተፈጠረበት ነው። ከዛም ባሻገር የቁጥጥር የእርምጃ አወሳሰድ ስራዎቻችን የበለጠ ለማዘመን የሄድንባቸው ስራዎች አንዱ ትልቁ ሪፎርም ያደረግናቸው ተግባራት ናቸው። ይህም ሲባል ለምሳሌ የኮል ሴንተር ገንብተናል ማለት ነው። የገነባነው ኮል ሴንተር ከዚህ በፊት አናሎግ የነበረውን ወደ ዲጂታል ነው ያመጣ ነው ማለት ነው። ያም ከዚህ በፊት በመደበኛ የስልክ ጥሪ ስንቀበል የነበረበት ሂደት ብዙ ጊዜ የመቆራረጥና ከአገልግሎት ውጪ የሚሆንበት አግባብ የነበረበትን አሰራር ያስቀረንበት ማለት ነው። ይህም የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮና የኢትዮ ቴሌኮም ጋር በጋራ በቅንጅት በጣም በርካታ የመሰረተ ልማት ግንባታ በማከናወን ዛሬ ላይ 5 ኤጀንቶች ያሉት የራሱ ሱፐርቫይዘር ያለው ሙሉ ለሙሉ ዲጂታል የተደረገና በቀን ውስጥ ከ200 በላይ ጥሪ መቀበል የሚችል የጥሪ ማዕከል ገንብተናል ማለት ነው። ይህ ጥሪ ማዕከል 24 ሰዓት ሰርቪስ መስጠት ይችላል። ከዚህም ባሻገር እያንዳንዱ ስርዓቱ ቅሬታውን ያቀረበው አካል ምላሽ ማግኘት ውስጥ ማረጋገጥ እስከሚችልበት ድረስ በማዕከል ደረጃ የተገነባ ነው ማለት ነው። ይህም የበለጠ ተቋማችን ከተገልጋዩ ማህበረሰባችን ጋር ያለውን ቅርርቦች የበለጠ ያጠናከርንበት አንዱ አሰራራችን ነው ማለት ነው። ከዛ ባሻገር የሲቹዌሽን ሩም ወይም የሁኔታዎች መቆጣጠሪያ ማዕከል የገነባንበት ሂደት ነው ያለው ማለት ነው። ይህም ብዙ ጊዜ ተቋማት በሰው ኃይል ልማት ብቻ አይደለም የሚፈልጉትን ታርጌት ማሳካት የሚችሉት። ዛሬ ላይ እንግዲህ ከ8000 ያላነሰ አቅም ያለው ተቋም ነው ያለን በተለይ በፓራሜትሪው ዘርፍ ማለት ነው። ይህን ነገር ግን አሁን የቁጥጥር አድማሳችን ዛሬ ላይ ወደ ቴክኖሎጂ መራ ስራ ላይ የገነባንበት ይህም ሲባል እዚሁ ተቋማችን በዋና መስሪያ ቤት ላይ ቁጭ ብለን በእያንዳንዱ የክፍለ ከተሞች አደረጃጀቶቻችን ላይ ወይም የከተማችን ዋና አካባቢዎች ላይ የሚፈጸሙ ደም መተላለፎችን እዚሁ ኮንትሮል ማድረግ የምንችልበትና ለታችኛው መዋቅራችን መረጃ ለውጥ በማድረግ በአፋጣኝ የሚፈጸሙ ደም መተላለፎችን መቆጣጠር፣ መከላከል፣ እርምጃ መውሰድ የምንችልበትን ስርዓትን ጭምር የገነባንበት ነው። ይህም የበለጠ ህብረተሰቡ እኛ ላይ ሲያነሳቸው የነበሩ ቅሬታዎችን በአፋጣኝ
በሚፈለገው አካባቢ መፈታቱን የምናረጋግጥበት ከሌሎች ተቋማት ጋር ወይም ከተማችን ዓለም አቀፍ ተወዳዳሪ ከሆኑ ከተሞች ጋር ለመሆን እየሰራች ካለበችበት ሂደት ጋር ተነጻጻሪ የሆነ ተቋም በመገንባት ረገድ የአዲስ አበባ ደንብ ማስከበር ባለስልጣን እየሰራ ያለው ተግባር ቀላል እንደማይባል መውሰድ ይቻላል ማለት ነው። አዲስ አበባ ደንብ ማስከበር ባለስልጣን በተለይ በ2018 በጀት ዓመት ተቋሙን ሪፎርም በማድረግ ሂደት ውስጥ በጣም በርካታ ስራዎችን ሲያከናውን የቆየው ባለፉት ዓመታት ከዚህ ቀደም በነበሩት ዓመታት ላይ የነበሩትን ጅምር ስራዎች በበለጠ በማላቅና የበለጠ ለተገልጋይ ምቹ ሳቢ እንዲሁም በሰራተኛው ዘንድ ደግሞ አገልግሎትን የበለጠ በተቀላጠፈ መልኩ ማከናወን በሚያስችል ረገድ ስራዎች ሲሰራ ቆይቷል። ይህን ሲባል በሁለት ረገዶች ማየት ይችላል። አንደኛው ከአገልግሎት አሰጣጣችን አንጻር ነው። አገልግሎት አሰጣጣችን እንግዲህ ዛሬ ላይ ከተማችን በበርካታ ሁኔታዎች ራሱን እያዘመነች እያደገችና ዓለም አቀፍ ተወዳዳሪ ከተማ እየሆነች በመጣችበት ረገድ አዲስ አበባ ደንብ ማስከበር ባለስልጣን በ2018 በጀት ዓመት በጣም በርካታ የሆኑ የሪፎርም ስራዎችን ሲያከናውን እንደነበረ ይታወቃል። አንዱ በቴክኖሎጂ ካለማነው አሰራራችን አንጻር የቁጥጥርና እርምጃ አወሳሰድ ስርዓታችንን የበለጠ እዚሁ ቁጭ ብለን ኮንትሮል ማድረግ የምንችልበት የሁኔታዎች መቆጣጠሪያ ወይም ሲቹዌሽን ኖርም የተገነባበት ሂደት ነው ያለው። ይህም ዛሬ ላይ ከተማችን በየትኛውም የከተማችን ኮሪደር አካባቢዎች ላይ ወይ ዋና ዋና መንገዶች ላይ የሚፈጸሙ ማንኛውም የደንብ መተላለፎችን እዚሁ ባለንበት ኮንትሮል የማድረግና ከታችኛው የመዋቅራችን ጋር በመረጃ ልውውጥ ስርዓታችን በአፋጣኝ ህብረተሰቡ የሚያነሳውን ቅሬታ መፍታት የምንችልበት ስርዓት የገነባንበት ነው። ከዚህ ጎን ለጎን የስምሪ ስርዓታችንም አለ። ለምሳሌ እያንዳንዱ ኦፊሰር በየትኛው ቀጠና መቼ በየትኛው ሰዓት ስምሪት ወስዶና ምን አይነት ታስክ ወስዶ እየሰራ እንደሆነ እዚህ ያለው አካል በሱፐርቪዥን ማረጋገጥ ቢፈልግ ዛሬ ላይ በአንድ ጊዜ ውስጥ ሁሉንም አካባቢ ላይ መድረስ የሚቻልባቸው የቁጥጥር ስርዓት ተግባራዊ ያደረግንበት ሂደት አለ። በዚህ በጀት ዓመት ተቋሙ አንዱን ሲሰራው ከቆየባቸው ሂደት አለ። ቅድም በመነሻ የገለጽኩልሽ የተቋሙን ከዚህ በፊት ሲሰራቸው የነበሩ የሪፎርም ስራዎችን ወደ ስታንዳርዳይዝድ ወደ ማድረግ ስርዓት ነው የገባ ነው። በቢሮ አደረጃጀታችንን ስናዘምን የቆየንበት ሂደት አለ። የመጀመሪያው እያንዳንዱ የስራ ክፍሎች ከተቋም ኃላፊ ጀምሮ እስከ ባለሙያ ድረስ ያለው የቢሮ አደረጃጀት ሂደታችንን ወጥ ተመሳሳይና ለተገልጋዩም ለሰራተኛው ምቹ በሆነ አግባብ ያደራጀንበት አንዱ ትልቁ ስራችን ነው ማለት ነው። ልጆቻቸውን በአግባቡ እዚሁ ባለ ተቋሙ በገነባው በጣም ምቹ ዘመናዊና ለሌሎች ተቋማትም አርአያ በመሆን ደረጃ የተገነባው የዴይኬራችን ውስጥ አገልግሎት ማግኘት የሚቻልበት ስርዓት የገነባንበት ሂደት አለ ማለት ነው። ይህም የበለጠ በሰራተኛው ዘንድ ተረጋግቶ ስራውን መስራት የሚያስችል ምቹ ሁኔታ የፈጠርንበት ነው። ከዛ ባሻገር ካፍቴሪያ ነው። ካፍቴሪያም ስንል እንግዲህ ተቋሙ አሁን ያለበት የቢሮ አካባቢ በብዛት ምግብ አገልግሎት መስጠት የሚችሉ አማራጮች ያልነበረበትና ብዙ ጊዜ ችግር ውስጥ በተለይ እዚህ ተቋም ስንገባ ሰራተኛው ከሚያነሳው የነበረው አንዱ ችግር የካፍቴሪያ አገልግሎት የነበረ ነው። በጣም በተደራጀ አግባብና ምግብ አቅራቢ አካልን በተሟላ ደረጃ ጥራትን የጠበቀ መልኩ ማቅረብ የሚችል የካፍቴሪያ አገልግሎት መስጠት የቻልንበት አሰራር በተለይ አንዱ ነው። ከዚህም ባሻገር ሰራተኞቻችን ባላቸው ትርፍ ሰዓት የእውቀት አድማሳቸውን ማሳደግ የሚችሉበት በተለይ በስታንዳርድ ስርዓት ውስጥ ሚኒ ላይብረሪ ተብሎ የሚጠቀስ የነበረው እኛ ደግሞ በጣም በተደራጀ አግባብና በጣም ዘመናዊና ዲጂታላይዝድ የተደረገ በሶፍትም በሃርድም መረጃዎች ማግኘት የሚችልበት ቤተ መጻሕፍት በመገንባት ሰራተኛው ባለው የትርፍ ሰዓትና በእረፍት ጊዜው እንዲሁም በቅዳሜና እሁድ እየገባ ራሱን አቅም ማሳደግ የሚችልበት ላይብረሪ የገነባንበት ነው። እንዲሁም ጎን ለጎን በቅዳሜና እሁድ ጠዋትና ከስራ ሰዓት መውጫና መግቢያ ላይ ራሱን በአካል ብቃት ማደራጀት የሚችልበት ጂምናዚየም ጭምር ተገንብቶ በጣም በተደራጀ አግባብ የተገነባ ጂምናዚየም ነው። በዛ ውስጥ ራሱን እያበለጸገ የሚሄድበት ምቹ የስፖርት ማዕከል የገነባንበት እንደውም አንዱ እንደ ትልቅ ስኬት ብለን የምንወስደው የተቋማችን ስኬቶች ናቸው ብለን መውሰድ እንችላለን። አንደኛው በአሰራር ሰራተኛው ባለው ጊዜ ባለው ሁኔታ ውስጥ የምርቶች አገልግሎቶችን ማግኘት የሚችልበት የሸማች ሱቅ መገንባት አንዱ ትልቅ ኃላፊነት ወስደን ከገነባነው ስራ ውስጥ አንዱ ነው ማለት ነው። ስለዚህ ሰራተኛው በሚፈልገው ጊዜ የቤት ውስጥ ፍጆታ መጠቀሚያ ማቴሪያሎችን በአነሰ ዋጋ በተለይ ከተቋማችን ጋር በቅንጅት ከአዲስ አበባ ንግድ ስራዎች ኮርፖሬሽን ጋር በጋራ በመቀናጀት ይህንን የማቴሪያል አቅርቦት ማግኘት የሚችልበትን አክሰስ ያገኘንበትና ሰራተኛው በተለያየ ጊዜ የቤት ውስጥ ፍጆታ ማቴሪያሎችን ማግኘት የሚችልበት ምቹ ሁኔታ የፈጠርንበት ነው። ጎን ለጎን ተቋሙ እንግዲህ ቅድም ብዙ በርካታ የቴክኖሎጂ ፕላትፎርሞችን አንስቻለሁ። እነዚህን ፕላትፎርሞችን ተግባራዊ ለማድረግ ደግሞ ተግባሪው አካል ላይ ደግሞ ማብቃት የምንችልበት የስልጠና ማዕከልም ጭምር የገነባንበት ነው ማለት ነው። ስለዚህ ከዚህ በፊት አሁን ስላቸው የነበሩትን የቴክኖሎጂ ፕላትፎርሞች በአመራር ደረጃ በዳይሬክተር ደረጃ የተለያዩ ተቋማት እየሄድን ነበር ስልጠና ስንወስድ የነበረው ማለት ነው። አሁን ላይ ግን እያንዳንዱ ሰራተኛ
እዚሁ በቢሮ ውስጥ የትም ርቆ ሳይሄድ ስልጠናዎችን ማግኘት የሚችልበትና ለሌሎች ተቋማትም ጭምር ሰርቪስ መስጠት የቻለ ትልቅ የስልጠና ማዕከል ስማርት ትሬኒንግ ሴንተር ገንብተን ተግባራዊ ያደረግንበት ሂደት አለ ማለት ነው። አመሰግናለሁ። ውድ ተመልካቾቻችን ከአቶ ዳንኤል ቀጸላ ጋር ያደረግነው ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንኩኝ ለማንኛውም የደም መተላለፎች የነጻ የስልክ መስመራችንን 9995ን ይጠቀሙ።